ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የቃላት ምስረታ ነው። የቃላት ምስረታን አንድ ባንድ እናያለን ማለት ነው። ከዛ በፊት ግን ለቻናሉ አዲስ ስለሆናችሁ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ መማር ለሚፈልጉ አድርሱልን። እንዲሁም በኦንላይን ህፃናትን ማስተማር የምትፈልጉ በሀገር ውጭ ሆናችሁ ልጆቻችሁን ማስተማር ፈልጋችሁ ነገር ግን የአማርኛ ትምህርት እድሉን ያላገኛችሁ በታች ቪዲዮ ላይ ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በምትፈልጉት ሶሻል ሚዲያ አማራጭ እናስተምራለን። እንደፈለጉ አማርኛን አቀላጥፈው መናገር፣ ማንበብ፣ መጻፍ እንዲችሉ እናደርጋቸዋለን ማለት ነው። ወደ ቪዲዮአችን ስንገባ ቀስ እያደረግን ልክ እንደ ጀማሪ እንዴት ማንበብ እንዳለብን፣ እንዴት አገጣጥመን ማንበብ እንዳለብን እናያለን ማለት ነው። እሺ እቺ ማናት? ድ፣ ይቺ መ፣ ይቺ ት። እስኪ አገጣጥመን ስናነበው እንደ ሌላ ፊደሎች ይቀየራሉ ወይም ደግሞ እንደ ሌላ እንደ እንግሊዘኛ ወይም ደግሞ እንደ ሌላ ጽሁፍ የሚቀይረው ወይም ደግሞ የሚለውጠው ስለሌለ ቀጥታ ከመጀመሪያው ፊደሉን ሀሁ ብለን ስንማር በጠራ ነው ድምጽ ነው የምንጠራው ማለት ነው። ይቺ ማናት? ድ፣ ይቺ መ፣ ይቺ ት። በአንድ ላይ ምን ይሆናል? ድ መ ት፣ ድመት፣ ድመት። ይቺ ክ፣ ይቺ ፍ፣ ይቺ ል። ክ ፍ ል፣ ክ ፍ ል፣ ክፍል። ምን ይሆናል? ክፍል። እሺ ይቺስ? ሀ፣ ይቺ ብ፣ ይቺ ል። በአንድ ላይ ምን ይሆናል? ሀብል፣ ሀ ብ ል፣ ሀብል፣ ሀ ብል። እሺ ይቺስ? ፍ፣ ይቺ ቅ፣ ይቺ ር። በአንድ ላይ ስናነበው ነው ይሄ ፍ ቅ ር፣ ፍቅር፣ ፍቅር። እሺ ይቺስ? ዘ፣ ይቺ መ፣ ይቺ ን፣ ዘ መ ን። ይቺ ዘ፣ ይቺ መ፣ ይቺ ን። ምን ይሆናል? ዘመን፣ ዘመን። ምን ይሆናል? ዘመን። እሺ ይቺስ? ቀ፣ ይቺ በ፣ ይቺ ሮ። በአንድ ላይ ስናነበው ምን ይሆናል? ይሄ ቀ በሮ፣ ቀበሮ፣ ቀበሮ። እሺ ይቺስ? ሽ፣ ይቺ በ፣ ይቺ ት። በአንድ ላይ ስናነበው ምን ይሆናል? ሽ በት፣ በአንድ ላይ ሽበት፣ ሽበት። እሺ ይቺስ? ዘ፣ ይቺ መ፣ ይቺ ድ። በአንድ ላይ ዘመድ፣ 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 ዘመድ። እሺ ይቺ ማናት? ሰ፣ ይቺ በ፣ ይቺ ረ። በአንድ ላይ ምን ይሆናል? ሰበረ፣ ሰበረ፣ ሰበረ። ይቺስ? ቀ፣ ይቺ ረ፣ ይቺ በ። በአንድ ላይ ቀረበ። ይኸው ፍትን ብለን ስናነበው ሌላ ይመስልናል፣ ግን አሁን እቺ ለምሳሌ እቺን ክ ብለን አነብናት። እቺን ፍ፣ በአንድ ላይ ክፍል። እቺ ደግሞ ቀ፣ እቺ በ፣ እቺ ሮ። በአንድ ላይ ቀበሮ፣ ቀበሮ። እሺ እቺስ? ቀ፣ እቺ ረ፣ እቺ በ። በአንድ ላይ ቀረበ፣ ቀረበ። እሺ እቺስ? ደ፣ እቺ በ፣ እቺ ቀ። ምን ይሆናል? ደ በቀ፣
ደበቀ ደበቀ። እቺስ ገ እቺ መ እቺ ተ ምን ይሆናል? ገመተ ገመተ። አብዛኞቻችሁ የሰራናቸው በመጀመሪያ ፊደሎች ነው ማለት ነው። አብዛኞች በመጀመሪያ ፊደሎች ነው የሰራን ማለት ነው። ገመተ። እሺ እቺ ወ እቺ ረ እቺ ዳ በአንድ ላይ ምን ይሆናል? ወረዳ ወረዳ ወረዳ። እሺ እቺ ማናት? ለ እቺ መ እቺ ደ ለመደ ለመደ። ልክ መጀመሪያ ፊደሎችን በደንብ አድርገን ስተቀጽላቸው ድረስ ካወቅነ ለማንበብ አገጣጥሞ ምን ነው የሚጠበቅብን? እንደ ቅደም ተከተላቸው መጥራት። ይኸው ምንም አልጨምርም። ለመደ ይኸው ፈጠን ማለትና ረጋ ማለት ነው የሚያዘው። ለመደ ለመደ ለመደ። እሺ እቺስ ቀ እቺ በ እቺ ሌ ምን ይሆናል? ቀበሌ ቀበሌ ቀበሌ። እቺስ አ እቺ መ እቺ ት። ለምሳሌ እቺን ከተቤት ት ብለን እንደምንጠራት ት ካልነ ተ ካልነ ስተት ነው ማለት ነው። ነገር ግን ት ብለን በስድስተኛ ፊደል ካነበብናት ምን ይሆናል? አ መ ት ምን ሆነ? አመት አመት። እሺ እቺስ ጀ እቺ መ እቺ ረ ምን ይሆናል? ጀመረ 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 ጀመረ። እሺ እቺስ እቺ ደግሞ ከመቤት እነዚህ ደግሞ ሁሎችም ስድስተኛ ፊደል ናቸው ማለት ነው። ስለዚህ ሚል ድምፅ አላቸው። ም እቺ ግ እቺ ብ ም ግ ብ ምግብ ምን ይሆናል? ምግብ ምግብ። እሺ እቺስ ደ እቺ ረ እቺ ጀ በአንድ ላይ ምን ሆነ? ደረጀ ደረጀ ደረጀ። እቺስ ከ እቺ በ እቺ ደ ከበደ ከበደ ከበደ። ስለዚህ ልዩነቱ ምንድን ነው? ፈጠን ብለንና ረጋ ብለን ማንበብ እንጂ ከስሙ ሌላ ምን ጠራይ ነው። ለምሳሌ እቺን ጀመረ ምግብ ደረጀ ከበደ። ፍጥን ብለን ስናነበው ደግሞ ጀመረ ምግብ ደረጀ ከበደ። ስለዚህ እንደዚህ እያደረጋችሁ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ በኦንላይን መማር የምትፈልጉ ወይም ህፃናት ልጆችን ማስተማር የምትፈልጉ በውጭ ሀገር ወይም ደግሞ ከሀገር ውጭ ሆናችሁ አማርኛ ማስተማር እድሉን ያላገኛችሁ በኦንላይን ታች ቪዲዮ ላይ ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ሀይበሉን እንደፈለጋችሁ አቀላጥፋችሁ ከህፃናት ጀምሮ ማንበብ መጻፍን እናስተምራችኋለን። ለዛሬ ይዘን የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ።